እና ማህደር አንድ ወንበር ላይ ነበር አይደለም ተቀመጡት። ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት ይደም የዋ ማህደር ካምራት በተባል ማን ተፈርጣለ የማከባት ያይ ነው ከፊትም ከኋላም ተኮሳትረት ይችላል እሱ ሊዮ ማጅራ ኡቁ ፈላስፋ ሊማሊ ሜዚየም ጤጤ ምን አለ ትፓክ ለማዝ ፉዛዝ ምን ለማለት ፈልጎ ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ተከታታዮች በመላው ዓለም የምትገኙ የቻናላችን ተከታታዮች እንደምን አላችሁ ሰላም ፍቅር ጤና ከናንተ ጋር እንዲሆን እመኛለሁ ታዲያ እንደተለመደው የተለያዩ ሐሳብ ያዙ ቪዲዮዎችን ይዤ ወደ እናንተ መጥቻለሁ እናንተም ሐሳብ አስተያየታችሁን በኮሜንት ላይ ማጋራትና እንዲሁም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ወደ ቪዲዮቻችን እንሄዳለን ማለት ነው ኢትዮጵያና ከአሜሪካ ምራት በተባል ማን ተፈርጣለ የማከባት ያይ ነው ባልመለስ ደስ ይለኛል ለምን ከበረ እዚህ አሜሪካ ውስጥ የተወለደ ዲያቆን መሰለኝ ያው ሀብቱ መንፈሳዊ ሀብት ያለች ሀገር ናት እና እንትኑን እዚህ ነው የሚገኘው ይሄ ትምርቱ ምኑንም ኤቭሪቲንግ እዚህ ነው የሚገኘው በዛም ደግሞ ታሪካዊ ቦታዎች አለ ቅድም እንደተጠቀስከው ጎንደር ላሊበላ ወልዲያ ባህርዳር እንደዚህ ምናምን አለ እና ያንም ደስ ይላል ግን አሜሪካ ታሳሳለች በቃ ሀገሬ ዛ ስለሆነ ያው እንትን ያን ነው መርጠው ወይኔ ተኝቷል Saat. Kıran şöyle açıyor mu? Dariko seni sarasana Memir. 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 Mano. Memir. Casino. Memir. Memir. Mano. ሰኔ 30 መምህር አስታውስከኝ ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ በደንብ ጽፌያለሁ ክፍል አለቃ ቅጣቸው ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጂቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀሃለ የለም ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም ተቀመጡት ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት ይደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር አንተ ግን አረጀ ማርጀት ግን ይመቻል አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ በፍቅር ወደቀ በሰላም ወደቀ በአንድነት ወደቀ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩ ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ
በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 ያለ ማድነቅ ነው ሰኔ 30 እንግዲህ በጣም ትልቅ ትዝታችን ነው ለብዙዎቻችን። የትምህርት ቤት የመጨረሻው የመገናኛ ቀናችን ነውና ብዙ ትዝታዎች አሉን። ተቀጣጥረን እንደባደብ ነበር ሰኔ 30 ድረስ። ይሄ ሁሉ አለ። በየአካባቢው ደግሞ የተለያየ ትዝታ አለ። ከጓደኞቻችን ምን እንነፋፈቅበት ክረምቱን ምን ጓጓበት ጊዜ ነውና ሐሳብ አስተያየት ካላችሁ እስቲ እናንተ እንዴት ታሳልፉ ነበር ሰኔ 30? ምን አይነት ትዝታ አላችሁ? ከፊትም ከኋላም ተኮሳትረ ትችላል። እሱ ሊዮ ማጅራ ወይኔ ከፊትም ከኋላም ተኮሳትረ ትችላል። እሱ ሊዮ ማጅራ በመድኃኒዓለም ይወጥ በሬ ወይኔ አንድ ጊዜ ጓድ መንግስቱ ኃይለማርያም ሚስታቸው ወለዱ። እኛ አንቱ ነው የምንላቸው አይደል? ባንቺ ወለዱ። ከዛ ሲወልዱ ሶስተኛ ልጃቸው ነው። ሲወልዱ ተሰብስበን ሄድን ገንፎ ልንበላ። በነገራችን ላይ የኛ አባቶች የጓድ መንግስቱ ኃይለማርያም ጠባቂዎች፣ ዘበኞች፣ ሹፌሮች ምናምን ናቸው። የቤተ መንግስት ቀረብ አይደለም። አራተኛ ክፍለ ጦር ነው የሚኖሩት እኮ ጓድ መንግስቱ ኃይለማርያም መጀመሪያ ላይ ስልጣን ሲይዙ ኢትዮጵያ ፕሬዚዳንት ሊሆኑ ከሶስት አልነበሩ? ጀነራል አጥናፉ አባተ እንደዛ ሶስቱ ነበሩ። እና የጋሽ አጥናፉ አባተና የጀነራል ማነው የኮሎኔል መንግስቱ ኃይለማርያም ቤት ጎን ለጎን ነው። አንድ አይነት ነው። የኛ እዛው ነው። የኛ አንድ ነው እንደዚህ። እና ኑ ገንፎ ብሎ ምናምን ተብሎ አንሄድም። እንዴት ደስ ይላል መሰለ። እና እንግዲህ አስብ የጀነራል ልጆች አሉ። ልዩነቱ የለም ስላልከኝ ነው። የማዕረግ ምናምን ልዩነት የለም፣ የዘር ልዩነት የለም። የምንማረው ፌልጎርዳኖስ ነው። የጀነራሉ ከጓድ መንግስቱ ኃይለማርያም ዝቅ ብሎ ኢሚዲየት ዝቅ ያሉ ሰውዬና እኔ የእሳቸው ልጅና እኔ አንድ ክፍል አብረን ነው የምንማረው። የተሰዳደበ ምን እያለን ነው የምንማረው። የዛን ጊዜ እንደዚህ አይነት ነገር የለም። እና ገንፎ ልንበላ ሄድን ወሎ። ከዛ እሁድ ቀን ነው እና እሁድ ቀን ላይ እንደዚህ ቀርቦልን ጣውላ ነው መሬቱ የቡኒ ጣውላ። የገንፎ ተራራ ተሰርቶ አይመጣም። በትልቁ ሲለ ጓድ መንግስቱ መጡና እንትን ይዘዋል። ይህን መጽሐፍ መጽሔት እኔ ያላቀኛ ልጆች ነን። ሶፋ ላይ ፑማ የሚል ቱታ ምናምን ለብሶች እንሰሳው ዘሎ ስትራይፕ ነው እዚህ ላይ ጫማቸው ምናምን በቃ አሉና ቡኒ ምንድነው የቀርከሃ ሶፋ ነው። አያሳዝን? የኢትዮጵያ መሪ የቀርከሃ ሶፋ ላይ ቁጭ ብለው መጽሐፍ እያነበቡ እኛ እዛች ጋር ሳሉን መሬት ላይ ቁጭ ብለን ገንፎ ተራራ ተሰርቶ መጣልን። ዞር ስንል እሳቸው አዩ እኛን አዩም ያነብቡ ነው። ከዛ እኔ ድሮ ከልጅነት ጀምሮ ትንሽ በጥባጭ ነኝ እና አየት ታደርግንና በሁለት እጄ ያንን ገንፎ ቦደስኩትና ቅቤውን ይዤ ብድግ ስል ሰው እዛ ለሞሉ ጫጫታ በቃ አራዱ አይስሉ ቀናሉና ሳዩ ተጨምላልቀናል። ይኸው ቅቤው በዚህ በኩል ነው የሚፈስ። ወይና ልጆች እንዲሁ እኔ እኮ ሲመጣ ይህን የሚያክል ገንፎ ምን ይሰራላችኋል ብዬ ነበር። ተባብራችሁ ብትበሉት እኮ እንኳን ለእናንተ ሌላውም ይበቃ ነበር። እንዴት አይነት ልጆች ናችሁ ብለው ስቀው ይህን አሁን ማን ያምናል ብታወራው። ግን በጊዜው የነበረ ነገር እኔ አሁን ማታ ነው እነ ጓድ መንግስቱ ኃይለማርያም ማታ የሚያደርጉትን ሰው አይ እስከ 2 ሰዓት እስከ 3 ሰዓት እነሱ ታመሻለን ሄዳ ልጆች በልጆች ወደ ቤት በሰላም በቶሎ ግቡ ተብሎ ተጠርተን ነው የምንገባው። እና በጣም ደስ የሚል ሰፈር ነው። በጣም የኮሎኔሎቹ የጀነራሎቹን ቤት አለ፣ ከነማታም አለ። ደስ ይላል። በጣም ደስ የሚለው Hey honey, Ash, I'm gonna need you to sit down, okay? Sit down, honey. Calm down, okay? Sit your ass down. Bitch, I told you to sit. Sit your ass down. That's what I told you. Bumbo glada yasmigana again. Sit down before I sit your ass down. Pop, 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 pop. Decente so decento. Ahora, papi. Sit down. You better come over here and sit down.
Perdón? አንቺ ቁጫቴ ልትሄጂ ነው? ኧረ እባክሽ ትንሽ ቁጭ ብለሽ ትሄጃለሽ። ቁጭ በይ በእናትሽ። ልትሄጂ ነው? ደህና ነሽ አይደል? እናትሽ ደህና ናት? እሺ በቃ ቻው። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻቸው? ተቀላቅላ ቁጭ አለች አብራ። እውቁ ፈላስፋ ሊማ ሊሜዚየም ጤጤ ምን አለ? ትፓክ ለማዝ ፉዛዝ አለ። ምን ለማለት ፈልጎ ነው? የአዳም ትዳር ያልፈረሰው የሚስቱን ቤተሰቦች ስለማያውቃቸው ነው። ተረብሽና ለይቱ ወኺያት አትሩ ወኺያት ደቅና አመትና ታሮይ ነው ኩይናት ደቅና ይሮይ ነው አልሰጋና ሽግርና ጋይና مشنا أنا وكناتنا وحوا على ما ترايانا أخوي ناس تقرأ محاسين على مستعوي ناس تقرأ محاسين እረዳቸዋለሁ። የውጊያ ጓደኞቼ ያጣሁበት ውጊያ ነው። የውጊያ ወንድሞቼ ያጣሁበት ውጊያ ነው። አሜን። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን ከፍ ብለን። ታዲያ እንደተለመደው ማህበራዊ ሚዲያዎችን በመጠቀም ችሎታቸውን ያሳዩን ያሉ ወጣትና ታዳጊ ድምፃውያኖችን ይዘን መቅረብ ከጀመርን ሰንበትበት ብለናል። ዛሬ ደግሞ ዝንታለምን እናዳምጣለን። ወደ ዝንታለም አመለኛ እግሬ መጓዝ የለመደው አሆ ሀይቅን ሲዞር ውሎ አሄ ውጫሌ ወረደ እንዲህ እንዲያ ወዲህ እንዲያ ሲል በበቅሎ በፈረስ ልብ ያማልላል ያገሬ ልጅ አለው የደስ ደስ እንዲህ እንዲያ ወዲህ እንዲያ ሲል በበቅሎ በፈረስ ልብ ያማልላል ያገሬ ልጅ አለው የደስ ደስ መንገድ አለው አሉኝ ልጁ ካይኑ ላይ እንዲህ አልደነገጥሽ ሰው እንኳን ባይ አይንህን ከአይኔ የተከለው ማነው ተዋጅ ነካካይ ልቤ ሊፈርስ ነው እንስፍስፍ አለልህ አንጀቴ እስኪ ተንጎራደድ በደጀ በቤቴ እንስፍስፍ አለልህ አንጀቴ እስኪ ተንጎራደድ በደጀ በቤቴ አሆሆ ተቡርቀህ አትሂድ ይደክማል ፈረሱ ከኔ ጉዳይ አለው እናይቀር መመለሱ አዋቂ ነህ አሉኝ የልቤ ሆዱን እንግዲህ ፍረደኝ ታይቶ እንደሆነ እንዲያው ውበቱን አይኑ ነው እንዲያው ውበቱን አንገቱ እንዲያው ውበቱ ምን ከኔለው እንዲያው ውበቱ ልጁ ከፍጥረቱ እልፍኝ በሽቶ ይታጠባላሉ ከደጅ ጠጅ ሳር ተጎዝጉዟላሉ ወይንህ መጣፈጡን ከሰው ሰምቻለሁ ቁረጥና ቅምሰኝ አምሮኝ መጥቻለሁ አይናፋር እንግዳ ከበር ቆሜያለሁ አሄ
እንግዲህ ለዛሬ ያልኳቸው እነዚህን ይመስላሉ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ መጣል እንዳይረሳ ማለት ነው። ሰብስክራይብ ይደረጋል። ሌሎች ደግሞ ሀሳቦች እንዲነሱ የምታስቧቸው ነገሮች ካሉ በኮሜንት ላይ ሀሳባችሁን ጣል አድርጉልኝ። ለሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በያላችሁ በሰላምና ፍቅር ከቤታችሁ አይጉደልላችኋለሁ።